ይህንን ታሪክ ስነግራችሁ ምስክሬ ቅዱስ ሚካኤል ነው። ልጅቷ ወይም የ11 ዓመት ህፃን ልጅ የሆነችው የናዝሬት ልጅ ናት። ይቺ የ11 ዓመት ልጅ ትምህርት ቤት እንደሄደች በዛ ወደ ቤት ሳትመለስ ትቀራለች። እናቷ ቤተሰቦቿ መጥፋቷን ሲያውቁ ለፖሊስ ሪፖርት ያደርጋሉ። ልጅቷ ተፈለገ ታጣች። የልጅቷ እናት ደግሞ ቅዱስ ሚካኤልን ትዘክራለች። ጠዋት ማታ ቅዱስ ሚካኤልን ልጄን አደራ ምንም እንዳትሆንብኝ ጠብቅልኝ፣ ካለችበትም ቦታ አምጣልኝ እያለች ታለቅሳለች። ይቺ 11 ዓመት ልጅ ህፃን ከትምህርት ቤት ስትወጣ ሁለት ሰዎች እንደጨበጧት ታስታውሳለች። እነዛ ሰዎች ከጨበጧት በኋላ ራሷን ያገኘችው ጨለማ ቤት ውስጥ ነው። እነዚህ ሰዎች ይቺ ልጅ በአፍዝዝ አደንዝዝ መተት ራሷን እንድትስት አድርገው ቀጥታ ወደ ደብረ ዘይት ለቆሪጥ አጋንንት ሊገብሯት ይዘዋት ሄዱ። ህፃኗ ልጅ እንደነገረችኝ እሷ የነበረችበት ጨለማ ቤት ውስጥ ከሷ በእድሜ የሚያንሱና የእድሜ ኩዮቿ ሌሎችም ህፃናት ነበሩ። ለአንድ ሳምንት እዛ ጨለማ ክፍል ውስጥ ስትቀመጥ ከሷ ጋር አብሯት የነበሩትን ህፃናት አንድ በአንድ በየቀኑ ከዛ ክፍል አውጥተው ይወስዷቸው ነበር። ልጆቹም እያለቀሱ አንዳንዶቹም እምቢ ሲሉ እየጎተቱ እየመቱ ነበረ ይዟቸው የሚሄዱት። ከተወሰነ ደቂቃ በኋላ እጅግ ሰቅጣጭ የሆነውን የልጆቹን ጩኸት ትሰማ ነበረ። ይህንን ነገር ስታይና ስትሰማ ጭንቀቷና ፍርሃቷ እየጨመረ መጣ። በጣም የሚያሳዝነው ይቺ የ11 ዓመት ህፃን ልጅ የት ቦታ እንዳለች፣ ለምን እንደመጣች፣ ምን እንደሚያደርጓት አታውቅም ነበረ። የመጨረሻው ቀን ሁለት ሰዎች በርጋ ቆመው ተለቅ ያለችው ወይስ ቀዩዋ ብትሰዋ ይሻላል፣ አይ ጠይሟ ናት የተባለው እየተባባሉ ሲነጋገሩ ያን ያወቀች ግን የት እንዳለች አታውቅም ነበር። በነገራችን ላይ ይቺ ልጅ ጎበዝ ሰንበት ተማሪ ናት። ይህንን የሰዎቹን ንግግር እንደሰማች ማልቀስ ጀመረች። የቤታችን ቅዱስ ሚካኤል አድነኝም እያለች ምርር ብላ አለቀሰች። ይህንን ለቅሷን የሰሙት ሁለት ሰዎች መጥተው ዝም በይ ምን ያስለቅስሻል ብለው መቷት። አንደኛው ነግሬሃለሁ ይቺ ቱን ብሎ ለሁለት አንጠልጥለው ይዘዋት ሄዱ። በህፃን አይኗ እያማተረች ስትመለከት ውስጡ ያለውን ነገር ልነግራችሁ የማልችለው ክፍል ውስጥ ይዘዋት ገቡ። ይህ ክፍል ህፃናት ልጆች ለቆሪጥ አጋንንት የሚሰውበት ቦታ ነው። ይቺ ልጅ አሁንም የቤታችን ቅዱስ ሚካኤል አድነኝ እያለች ታለቅሳለች። አንደኛው እዚህ ቅዱስ ሚካኤል የሚባል የለም፣ እዚህ ያለው አንቺን የሚቀበልሽ ነው ብሎ ልጅቷን ሊሰዋት የመስዋዕት ክፍል ውስጥ አስቀምጧት ድንገት በሩን ቆልፎ ወጣ አለ። ልጅቷን ምንባን እያዘራች እያለቀሰች የቤታችን ቅዱስ ሚካኤል አድነኝ እያለች በህፃን አንደበቷ ጸለየች፣ አለቀሰች። በዚህን ጊዜ ፊቱና ሰውነቱ የማይታይ ግን ብርሃን የሆነ ነገር ለልጅቷ ታያት። ከዛ ብርሃን ውስጥ ወይም ያ ብርሃን አይዞሽ እኔ አለው ምንም አትሆኝም፣ ተከተኝ፣ እናትሽ የምትዘክረኝ ቅዱስ ሚካኤል ነኝ የሚል ድምፅ አሰማት። በፍጥነት ተከተኝ አላት። ልጅቷም የደስታ እንባ እያነባች በብርሃን ተመስሎ የታያትን ቅዱስ ሚካኤልን ተከተለችው። ስትከተለው ሊሰዋት የነበረው ሰው ዘግቶት የሄደውን በር ቅዱስ ሚካኤል በሩን በታምራት ከፍቶላት ልጅቷንም እየመራት ሄደ። በነገራችን ላይ መጽሐፍ ቅዱስ ላይ የተጻፉት አስደናቂና አስገራሚ የእምነት ታምራቶች አንብበናቸው እንድንደነቅባቸው ሳይሆን ለኛ ምን እንደሚደረጉ ለማወቅ ጭምር ነው። ይቺ ልጅ ቅዱስ ሚካኤል እስራኤልን በብርሃን ፋና እንደመራቸው ሁሉ ይቺንም ልጅ በብርሃን ፋና እየመራት ለቆሪጥ አጋንንት ከሚሰዋበት ቤት አወጣት። ቅዱስ ሚካኤልን ቤተክርስቲያን አድርሷት እናትሽ እያለቀሰችብኝ ነው፣ ሰው አዝልሻለሁ፣ አይዞሽ አልለይሽም ብሏት ተሰውራት። ልጅቷም ቤተክርስቲያን ውስጥ ቁጭ እንዳለች አንዲት እህት መታ አነጋገረቻት። ልጅቷም የሆነባትንና ቅዱስ ሚካኤል ያደረገላትን ታምራት ነገረቻት። እሷም ተደንቃ የእናቷን ስልክ ከልጅቷ ተቀብላ ደውላላት ልጅቷን ከእናቷ ጋር በስልክ አገናኘቻት። ከእሷ ጋር እንደሆነች ነግራት እናቷን አረጋጋቻት። ናዝሬት ድረስ ልጅቷን ይዛላት እንደምትመጣ ነገረቻት። ይቺ ተባረከች ሴት ልጅቷን ናዝሬት ድረስ አድርሳት ለእናቷ አስረክባት ወደ ደብረ ዘይት ተመለሰች። በቅዱስ ሚካኤል ታምራት ከሞትና ከቆሪጥ መስዋዕት የተረፈችው ልጅ እዛ ጨለማ ቤት ውስጥ ህፃናት የሚሰውበት ክፍል ያየችው ነገር እንቅልፍና መረጋጋት ስለከለከላት እናቷን ጦጦ ማርያም ይዛት መጣች።
ይቺ ልጅ እኔ ጋር 1 ወር ተቀምጣ ጸበል ተጠምቃ ወደ ናዝሬት ሄደች። የወለላይቱ እመቤት ልጆች ይቺ ልጅ ቅዱስ ሚካኤል ባይደርስላት ቅዱስ ሚካኤል ባይታደጋት ኖሮ እንደ ሌሎቹ ሕፃናት የቆሪጥ መስዋዕት ትሆን ነበር። ለዚህ ነው አባቶቻችን ዝክር አጥር ነው የሚሉት። ቅዱሳን መላእክትና ቅዱሳንን የምትዘክሩ ከሆነ እናንተንም ልጆቻችሁንም የነሱ ጸሎታቸውና ቃል ኪዳናቸው አጥር ሆኖ ይጠብቃችኋል። የከፋ ነገር እንኳን ቢደርስባችሁ በታምራት ይደርሱላችኋል።